ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን አላችሁ እንደምን ሰነበታችሁ። ዛሬ ስንቅ ማህበራዊ ብራምባር ቲያትር በሉዘርን ስዊዘርላንድ በሚል ርዕስ አንዳንድ ፕሮግራሞችን ለእናንተ ጠቆም ለማድረግ እንወዳለን። ይህንንም ሀሳብ እንደው ከወዲሁ እንጠቁማችሁ ብለን ነው። እንግዲህ የብራምባር ቲያትር የዩሮፕ ጉዞውን በስዊዘርላንድ ሉዘርን ማለት ነው የቱሪስት ከተማ ነች። ሉዘርን እጅግ በጣም የምታምር ውብ የሆነች የቱሪስት ከተማ ነች። የቱሪስት ዘሞስት የቱሪስት ዴስቲኔሽን ስዊዘርላንድ ውስጥ ያላት ከተማ ነች እና በመሃሏ የፊርዋልድሽቴተርሴ ወይም ደግሞ ሀይቅ አቋርጧት የሚያልፍ የተለያዩ የጎቲክ ቢልዲንጎች አሉባት። ኤቭሪ ነገሯ እጅግ በጣም የሚያምር ውብ የሆነች ከተማ ነች ሉዘርን። በዛ የብራምባር ቲያትር እነ ሚሊዮን ብርሃኔን ልናይ ማለት ነው በሴፕቴምበር 5 2026 ማለት ነው በሉዘርን እንደምንገናኝ ከወዲሁ ጠቆም እናርጋችሁ ብለን ነው። እንግዲህ ከዝግጅቶች አንጻር እንደው ዝግጅቶችን አንዳንድ ዳሰስ እናድርጋቸው ከሚል የሮማውን ዝግጅትም እንዲሁ እንደው ሄደት እንልበታለን። አንዳንድ ነገሮችን አሉ። የስትሪት ፓሬድ በዙሪክ የተካሄደው ትናንትና የተካሄደው የስትሪት ፓሬድ ምን ይመስላል? ታሪካዊ አመጣጡ እንዴት ነው? ምንድን ነው ስትሪት ፓሬድ የሚለውን አብረን ቃኘት እናደርጋቸዋለን ማለት ነው። እንድትከታተሉን የአክብሮት ግብዣዬ ነው። ኢየሱስ መሐመድ ፕሮግራሙን እየመራሁ እናንተ ጋር አብሬ ዘልቃለሁ ትላለ። እንግዲህ ጠፋ ማለት አለ። አንዳንድ አለመመቻቶች ጨርሱት አሉ። እነሱን አሁን የአስተካከልን ወደፊት በሰፊው ለመከሰት ጥረት ላይ ነን ያለ ነውና የብራምባር ቲያትር በሴፕቴምበር 5 እንግዲህ የጣይቱ ልጆች የሚባሉ በስዊዘርላንድ አሉ። የቲያትር ስራዎችን በተደጋጋሚ ያመጣሉ። ባለፈው ባቢሎን በሳሎን በበርን ስዊዘርላንድ መጥቶ ነበረ። ባቢሎን በሳሎን ስቀን ተደስተን ያየነው ቲያትር ነው። አሁንም እነ ሚሊዮን ብርሃኔን እነ ጩዊቲ እነ ጩባውን ልናይ እንግዲህ አንድ ወር ነው የቀረን። በሴፕቴምበር 5 2026 በሉዘርን እንገናኛለን ብዬ ተስፋ አደርጋለሁኝ። እንትኖቹንም እንለጥፍላችኋለን። የፖስተሮች አሉ፣ እነሱንም እናሳያችሁ። እንግዲህ ይህንን ይመስላል። ሳተርዴይ ሴፕቴምበር 5 2026 በፈረንጆች አቆጣጠር ማለት ነው። አድራሻውም ተቀምጦላችኋል። ስልክ ቁጥር አላቸው። መግቢያ ዋጋም ለጥፏል። 50 ፍራንክ ብቻ ነው። የሚገርም ነው። በጣም ቆንጆ ዋጋ ነው እና በ50 ፍራንክ ይህንን የመሰለ ቲያትር ትኮመኩማላችሁ ማለት ነው። እንዴ ነው መኮምኮም የሚለውን በደንብ አልገለጽኩትም መሰለኝና ይሄንን የመሰለ ቆንጆ ቲያትር በሉዘርን ከተማ በምታምረዋ ውቢቷ ሉዘርን ከተማ በሴፕቴምበር 5 በ50 ፍራንክ ብቻ ከምሳ ጋር ይላል እና ይሄንን ቲያትር እንኮመኩማለን ማለት ነው። ሴፕቴምበር 5 ሉዘርን እንገናኝላችኋል። ስንቅ ማህበራዊ ማለት ነው እና ይቺን ነገር እንደው እንጥቀሳት ብዬ ነው። ለምን ልጆቻችንም ኢንጆይ ያደርጉታል ሞመንቱን፣ እኛም እነዚህን የመሰሉ ምርጥ አርቲስቶች የምናይበት ነውና ስቃችሁ ተደስታችሁ በ50 ፍራንክ ከምሳ ጋር ይላልና በሉዘርን እንገናኛለን ሴፕቴምበር 5። አድሬሱም እዚህ ጋር ተቀምጦላችኋል ማለት ነው። ስልክ ቁጥርም ደውላችሁ ማናገር ትችላላችሁ። ይህንን ለእናንተን ጠቁማችሁ ብለን ነው። እሺ ወደ ሌላ ነገር ስንሄድ የስትሪት ፓሬድ ሁኔታ እንመለከታለን። እንደው ዝግጅት ያነሰዋል በሚለው ማለት ነው። ዝግጅት ካነሳው አይቀር ስትሪት ፓሬድ ምንድን ነው? ስትሪት ፓሬድ በኦገስት 8 በየአመቱ በስዊዘርላንድ ዙሪክ ከተማ የሚካሄድ ታላቅ የሙዚቃ ዝግጅት ነው።
መነሻው 1992 ዓመተ ምህረት ማን ነው በፈረንጆቹ ማለት ነው። 1992 በፈረንጆቹ የሰላማዊ ሰልፈኞች ናቸው የጀመሩት። ሰላማዊ ሰልፈኞች ስለ ፍቅር፣ ስለ መቻቻል፣ ስለ አብሮ መኖር፣ ስለ ሰላም ሰላማዊ ሰልፍ የወጡ 1000 የሚሆኑ ወጣቶች ይህንን ነገር በ1992 ጀመሩት ይላል የሆነ መዝገብ ላይ ያየሁት። ከዛ በኋላ የፍቅር አብሮ መቻቻል ምናምን የሚል ስም ነበረው። ከዛ እያደገ ሲመጣ ህዝቡ በየአመቱ ይህንን ፕሮግራም እንደ እንትን አረጉት። ከሰላማዊ ሰልፍ በወጣ መንገድ በቃ መከባበርን፣ አብሮ መቻቻልን፣ ሰላምን ምንን የሚገልጹበት ከሰላማዊ ሰልፍ ባለፈ በሙዚቃ 1993 ጀምሮ በሙዚቃ የቴክኖ ሙዚቃ በማዘጋጀት በዙሪክ ከተማ ሙሉ ከተማውን ማለት ነው፣ ሙሉ ከተማው አይደለም የሆነ የተወሰነ ስትሪት አለው በዛ ዙሪያ ይሄዳሉ ማለት ነው። ከዛ ኢትዮካይ የሚባል አለ፣ አልፐንካይ አለ፣ ጄኔራል ጉይዛን የሚባሉ ስትሪቶችን እነዚህ ምናምን ያካልልና ሰፊ የሆነ ህዝብ በተሰበሰበበት የቴክኖ ሙዚቃ ያጫወቱ በባስ ይሽከረከራሉ። የተለያየ ብዙ አይነት ሰው ማለት ይሄ ካልቸር ምንድነው የሞደርን ካልቸር የሚባለውን አለባበሳቸውም ትንሽ ቅጥ ያጣ አይነት ነገር ነው እና ይሄ ምንድነው መቻቻልን ሰው የሆነ ካንተ የተለየ አይነት ነገር አለባበስ ለብሶም ቢመጣ ዋቴቨር ነገር ቢሆን ያ ሰው እንድትችለው የግድ አስፈላጊ ስለሆነ ሪስፔክት የግድ ስለሚያስፈልግና ቶለራንስ ያ የግድ ስለሚያስፈልግ ያንን በሾው ይገልጹታል ማለት ነው። ዓለማችን ላይ ካሉ የቴክኖ ፌስታዎች፣ ዓለማችን ላይ ካሉ የቴክኖ በዓሎች የመጀመሪያውን ደረጃ ይይዛል። የስትሪት ፓሬድ ማለት ነው። 1 ሚሊዮን ህዝብ በዙሪክ ከተማ በዙሪክ ሌክ ዙሪያ ተሰብስቦ ይህንን ፕሮግራም ይታደማል ማለት ነው፣ ወይም እንትን ይላል ማለት ነው። እና ዓለማችን ላይ ካሉ ይህ የመጀመሪያው ነው። በመቀጠል ያየሁት ይቅርታ ማንሃይም የሚዘጋጅ አለ። ማንሃይም አለ ይቅርታ በመቀጠል በማንሃይም የሚዘጋጅ አለ በበጋው ወር በእነሱ ክረምት ላይ ማለት ነው። እሱ ኦፕን ኤር አይደለም፣ ክሎዝድ ነው፣ ኢንዶር ነው። እሱም የዓለማችን ሁለተኛው ነው የቴክኖ ዝግጅት በመደረግ ማለት ነው። እና በኔዘርላንድ እንዲሁ የሚዘጋጅ አለ። እሱ ደግሞ 3ኛው ነው የዓለማችን ይላል አንድ የሆነ ያየሁት ዳታ። የቴክኖ ሙዚቃ የተወለደበት ዲትሮይት አሜሪካ ማለት ነው። እሱ በ4ኛ ደረጃ ላይ ነው የተቀመጠው። ይህም ፌስቱ ይዘጋጃል እዛ አሜሪካ ማለት ነው። እና ግን የዙሪኩ መነሻው በሰላማዊ ሰልፍ ተነስቶ ነው እንግዲህ ለክብረ በዓል የሆነው ማለት ነው። በስዊዘርላንድ በፌስት ደረጃ በቴክኖ ፌስት አላልኩም፣ በፌስት ደረጃ በስዊዘርላንድ ሁለተኛው ነው። የመጀመሪያው ዙሪ ፌስት የሚባል አለ እና የዙሪ ፌስት የ3 አመቱ የሚዘጋጅ የዙሪክ በዓል ነው። የዙሪ ፌስት ይባላል እና እስከ 1.5 እስከ 2 ሚሊዮን ሰው ከዛም በላይ የሚገኝበት ፌስት ነው። ጠቅላላ ስዊዘርላንዶች ተሰብስበው ዙሪክ ላይ የሚያሳልፉበት ማለት ይቻላል። እና በዚች ቢዩቲፉል በሆነች በዚች ቆንጆ በሆነች ከተማ በዙሪክ ላይ እንግዲህ ከሚካሄዱ ፌስቶች ሁለተኛው ነው ማለት ነው በፌስት ደረጃ። በቴክኖ ፌስት ግን የመጀመሪያው ነው በሙዚቃ። የዙሪ ፌስት የተለያየ እንትን ያለው፣ ይሄ ግን ሙዚቃ ነውና ቴክኖ ሙዚቃ ብቻ ነው እንትን የሚደረገውና በኋላ አሁን ይሄ ስዊዘርላንድ እንግዲህ በሰርቪስ ስትሪት ፓሬድ ራሱ አዘጋጁ ኦርጋናይዘሩ ለጽዳት ብቻ ወደ 400,000 የስዊስ ፍራንክ በማውጣት እንግዲህ በአንድ ቀን ከተማዋ አሁን አንዳንድ ቆርቆሮዎችን ሊጣሉ ይችላሉ። ይቅርታ
አንዳንድ እንትኖች ላይ ሊወድቁ ይችላሉ። እነዚያን ለማጽዳት ወደ 400,000 የስዊስ ፍራንክ በጀት በጅቶ አጸድቶታል ማለት ነው ዛሬ ሌሊት። እና እጅግ የሚገርም ነው። እኔ ለእንትን ያላቸው ለዝግጅት ያላቸው ክብር ለዝግጅት ለሰርቪስ ያላቸው እንግዲህ ዙሪክ የሰርቪስ ከተማ ነች በነገራችን ላይ እና የሰርቪስ የዓለማችን የሰርቪስ ከተማ ነች። የኑሮ ውድነትም እንዳለ ቢሆን ግን በሰርቪስ አትታማም። የዓለማችን ፋይናንሻል ሲቲ ነች እና ይህንንም እንደው ጠቀስ እናድርግላችሁ ብለን ነው። እስኪ አንዳንድ ነገሮች እናስጎብኛችሁ። የስትሪት ፓሬድ ምን እንደሚመስል እስኪ እንየው ትንሽ። እሺ ነው እሺ ይህንን እስኪ ሎስ ትላለ ፕሌ ከተማ አያምርም ጋይስ? እንግዲህ ይህንን ይመስላል ለዝግጅት ያላቸውን ጥረትና ለሰርቪስ ኳሊቲ ያላቸውን ጥረት ስዊዘርላንዶች አይታሙም። ቱሪስትንም አትራክት ያደርጉበታል በዚህ ዝግጅት ማለት ነው። ከዓለማችን የሚሰበሰቡ የተለያዩ ወጣቶች መጥተው ፍቅራቸውን፣ መቻቻላቸውን፣ አብሮነታቸውን፣ ሰላም ማግኘታቸውን ሁላ የሚገልጹበት ዝግጅት ነው በጠቅላላ ማለት ነው። ስትሪት ፓሬድ ትናንትና በስዊዘርላንድ ዙሪክ ከተማ ተካሂዶ